ኢየሱስ የሳሮን ጽጌረዳ ማለት ምን ማለት ነው? ኢየሱስ የሳሮን ጽጌረዳ ማለት ምን ማለት ነው? ኢየሱስ የሳሮን ጽጌረዳ የሚለው አገላለጽ በክርስቲያናዊ ትምህርትና ዘማሪዎች ውስጥ በስፋት የሚታወቅ የኢየሱስን ሕይወት፣ የኢየሱስን ውበት፣ የኢየሱስን ልዩነት፣ የኢየሱስን አዳኝነት ለመግለጽ የምንጠቀምበት ምሳሌያዊ አነጋገር ነው። ይሄ አገላለጽ ከየት እንደመጣ ምን ትርጉም እንዳለው እንመልከት። በመጀመሪያ ይህ አገላለጽ የመጣው በመጽሐፍ ቅዱስ መነሻነት ሲሆን ይህ ሐረግ የተወሰደው በብሉይ ኪዳን መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 1 ላይ ካለው ጥቅስ ነው። በዚያ ክፍል እንዲህ ይላል፣ እኔ የሳሮን ጽጌረዳ ነኝ፣ የሸለቆዎችም አበባ ነኝ ይላል። በመጽሐፍ ቅዱስ ጥናት መሰረት በዚህ መጽሐፍ ላይ የተገለጸው የሙሽራውና የሙሽራይቱን ፍቅር በክርስቶስ በሙሽራው እና በቤተ ክርስቲያን በሙሽራይቱ መካከል ያለ ጥልቅ ፍቅርን እንደሚያመለክት ይታመናል። ስለዚህ አማኞች ይህንን ውብና እጅግ በጣም ድንቅ የሆነ ስም ለኢየሱስ ሰጥተውታል። ለዛ ነው በብዛት በክርስቲያኖች ዘንድ ይሄ የሳሮን ጽጌረዳ የሚለው ውብ ስም ለኢየሱስ መጠሪያ የሚያገለግለው። ከታሪካዊ ዳራ ስንነሳ ሳሮን እና ጽጌረዳ ምንድን ናቸው? ሳሮን ማለት በታሪክ እና በጂኦግራፊ አቀማመጥ የሚታወቅ ስፍራ በአሁኑ በሜዲትራኒያን ባህር አቅራቢያ የሚገኝ በጣም የለመለመ እጅግ በጣም ውብና ሰፊ ማራኪ ሜዳ እንደሆነ የታሪክ ተመራማሪዎች እንዲሁም አንዳንድ ጽሑፎች ስለዛ ቦታ ይገልጹልናል። ጽጌረዳ ማለት ምን ማለት ነው ታዲያ? ሳሮን የሚለው በጂኦግራፊካል የሚታወቅ በሜዲትራኒያን ባህር አቅራቢያ የሚሆን ውብና ሰፊ ማራኪ ቦታ ከሆነ ጽጌረዳስ ምንም እንኳን አሁን ባለነው ጊዜ የምናውቀው አይነት ጽጌረዳ ባይሆንም በወቅቱ የነበረው የተለያዩ አይነት የመስክ አበባዎች ጽጌረዳ ተብሎ ይጠራሉ። በዚያ ለምለም ሜዳ ላይ በብዛት የሚበቅል እጅግ ውብና ማራኪ አበባን ያመለክታል ጽጌረዳ የሚለው ቃል። ታዲያ ይሄ ትርጉም ከሆነ ምንድነው ለክርስቲያኖች ይህ አገላለጽ ወይም የሳሮን ጽጌረዳ የሚለው አገላለጽ መንፈሳዊ ትርጉሙ ምንድነው?